እግዚአብሔር ይመስገን በእልልታ እያጨበጨባችሁ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እየዘመራችሁ የሚደንቅ ነው። እልል እያላችሁ እያመሰገናችሁ ገዛ በታሰበው ዓላማ ልክ የሰውን አእምሮ የሚሰራ መጽሐፍ ይሁን ብለዋል፣ ባርከዋል። ከፍ አድርገው ብፁዓን አባቶች ሁለቱም ይዘው ያሳዩናል። እልልታ ያስፈልጋል፣ ምስጋና ያስፈልጋል። በደንብ አመስግኑ እግዚአብሔርን። የረዳ እግዚአብሔር ነው። እጆቻቸውን ያጸና እግዚአብሔር ነው። አእምሯቸውን ያደረጀ እግዚአብሔር ነው። በደንብ አመስግኑ። እግዚአብሔር የተመሰገነ ይሁን። እንዲሁ እንደቆምን አንዴ ወደ ቀጣዩ መርሃ ግብር ለመሄድ እንዲሁ እንደቆምን የመሪቅ የሕይወት ስንቅ ብፁዕነታቸው ሲያበረክቱ ላስ ቬጋስ ላይ ያሉ አባቶቻችን ደግሞ በዚህ የደስታ ቀን ብፁዕነታቸውን እንኳን ደስ አለው ብለን ልንላቸው ይገባል ብለው ከዚህ ከሰጡን ስጦታ እጃቸው ባዶ አይመለስም ብለው ይዘው የመጡት ስጦታ አለ። መልአከ ብስራት፣ መልአከ ስብሐት፣ መጋቤ ምስጢር ሦስቱ አባቶች የሦስቱ አብያተ ክርስቲያናት የላስ ቬጋስ ድምቀቶች፣ የፍቅር ምሳሌዎች፣ የአንድነት ማስረጃዎች ስጦታ ይዘው ቀርበዋል። እባካችሁ እልል እያላችሁ የአባቶቻችን ድንቅ የፍቅር ውጤት ነው፣ የአብሮነት ውጤት ነው። ለብፁዕነታቸው ይገባቸዋል ምስጋና። እስቲ ከፈት እየተከፈተ እልልታ። የሚደንቅ ነው፣ የሚደንቅ ነው። አባቶቻችን በእውነት አስበው አስተውለው የሚገርም ነው። አይከን ነው። ልዩ የአባቱ ተመልከቱ። ምስጋና ያስፈልጋል። ከግሪክ የመጣ ነው። በልዩ ዲዛይን የተሰራ ነው። በደንብ እያመሰገናችሁ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ባርከው ይህን ታላቅ ጸጋ እየሰጡልን ነው። ባርካችሁ አመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር የተቀበለው መስዋዕት መሆኑን የምታውቁት ለእኛ እውቀት ሲሰጡ እግዚአብሔር ደግሞ ሌላ ጸጋ በደስታ ጨመረ። እንደገና አመስግኑት አምላካችን ባለንበት አረፋ